ተስፋዬ አያሌው እባላለሁ። የምኖረው ወረዳ 3 ለሚኩራ ክፍለ ከተማ ነው። አሁን የመጣሁት መታወቂያ ለመውሰድ ለመገልገል ነው የመጣሁት። በዚህ በአየሁት ሰዓት ግን ውስጥም ገብተህ ደግሞ የሲስተም ችግር ደግሞ ያጋጥማል። በእነሱ እንትን አትሉም። ሲስተም ችግር አለ። ተገልጋዩም ራሱ ችግር አለበት። ምክንያቱም ወረፋ ትልቁም ትንሹም ወረፋ ይዞ ነው መሄድ ያለበትና በወረፋው ነው መተናገድ ያለበት እንጂ አሁን በእነሱ በኩል ስራ ይሰራሉ፣ አይሰሩም አይባልም፣ ይሰራሉ። ግን ተገልጋዩ ችግር አለም፣ ከእነሱም ጋር ችግር ይኖራል። ከወረፋ አንጻር ሰው እንደየአመጣጡ ነው የሚስተናገደው። በወረፋቸው መሰረት ይመዘገባሉ። አቀማመጣቸውም በዛው በወረፋቸው መሰረት ይሆንና ተራ በተራ እየገቡ ይስተናገዳሉ ማለት ነው። አልፎ አልፎ ፋይል ቁጥራቸውን ሳያውቁ የሚመጡ ሰዎች አሉ። እነሱ ቁጥራቸውን ፈልገው እስከሚያገኙ ድረስ ጠብቀው ፈልገው ካገኙ በኋላ እናስተናግዳቸዋለን። የሚስተናገዱበትን መንገድ የፋይል ቁጥር የሚጻፍበት አለ። እሱም ሰተናቸው ከዛ ውስጥ ፈልገው ካገኙ በኋላ በዛ መሰረት እናስተናግዳቸዋለን ማለት ነው። በተረፈ ቁጥራቸውን የሚያስታውሱ እና የሚያውቁ በሙሉ በወረፋቸው መሰረት ተቀምጠው በወረፋ እየገቡ የሚስተናገዱ ነው የሚሆነው ማለት ነው። አንዳንዴ የሚጠፋባቸው አሉ፣ መታወቂያም የሚጠፋባቸው አሉ። እነሱ ወረቀት ከኛ ጋር ይወስዱና ወደ ፖሊስ ጣቢያ ሄደው ከፖሊስ ጣቢያ ይዘው መጥተው በዛ መሰረት ይስተናገዳሉ። አመሰግናለሁ። ታደለ ዱርሳ እባላለሁ። የወረዳ 3 ፓብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ ነኝ። ዛሬ ልክ እንደ ወትሮው እንደምናደርገው አገልግሎት አሰጣጥ ምን ይመስላል፣ ጽሕፈት ቤቶች በምን መልኩ ነው ባለጉዳይን እያገለገሉ ያሉበት ሁኔታ በሚል ምልከታ እንወጣለን። ሁሌ ሰኞ፣ ሮብና አርብ። ዛሬም እሱ አካል የሆነውን ምልከታ ወጥተን እያየን ነበረ። ከጊዜ ወደ ጊዜ እየተሻሻለ የመጣበት ባለሙያ በጊዜ ተገኝቶ በጠዋት 2 ሰዓት ተኩል ተገኝቶ ስራው ላይ በተሻለ አገልግሎት እና ተነሳሽነት ነዋሪውን እያገለገለበት ያለው ሁኔታ ነው ያለው። እንዲሁም አመራሩ በተለይ እነዚህ አገልግሎት ቀን ተብሎ የተለዩት 2ቱ ቀን ሮብና አርብ ላይ ቢሮ ቁጭ ብለው ያለውን ተገልጋይ በተግባር እንዲያገለግሉ ተደርገው እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ዛሬም በዛ መልኩ ወጥተን የተሻለ አገልግሎት እየተሰጠበት ሁኔታ አይተናል። ከዛም አልፎ እዛው አንዳንድ ግብረ መልሶችን እየሰጠን ማለት ይህንን ስንሰራ ፓብሊክ ሰርቪስ አለ፣ ኮሚኒኬሽን አለ፣ እንዲሁም ሌሎች የሚመለከታቸው አካላት ጋር በቲም ሁነን ነው ማለት በኮሚቴ አለው። ይህንን የሚከታተል ኮሚቴ አለው። አንድ ላይ ሁነን ነው የምናደርገው። ስለዚህ እዛው እየሰጠን ግብረ መልስ እየሰጠን ከዛም ተመልሰን ደግሞ በጽሁፍ የሚሰጠውን እየሰጠን በሚዲያም በራሳችን በሶሻል ሚዲያ ሊሆን ይችላል እያጋለጥን ያለውን ችግር ደግሞ በዚህ መልኩ መስተካከል አለበት እያልን እያስተካከልን የምንሄድበት ፕሮግራም ነው ይሄኛው ፕሮግራም። ከዛም አልፈው በኮሚኒኬሽን በኩል ተገልጋይ የሚበዛበት ተቋም ላይ እየሄደን የሰልፍ ሁኔታ በስቶ ስናይ እዛ ላይ ገብተን ተገልጋዮችን ኢንተርቪው የምናደርግበት ያለው ችግር መስተካከል ያለበት ነገር እዛው ጠይቀን ያንን ጥያቄያቸውን ይዘን ደግሞ ወደ ጽሕፈት ቤት ኃላፊው ቀጥታ ወስደን ያንን ጥያቄ የምንጠይቅበት ሁኔታ ነው ያለው። ስለዚህ በዚህ መልኩ የዘወትር ተግባራችን አድርገን የምንቀጥል ይሆናል የሚል ሀሳብ ነው ያለኝ።